ወና ለግብርና ወና ለመቃብር ቁፋሮ ወና ለእናቶች ማገዶ ድርዳሮ ይሄው ህዳር መጣ መስከረም ጥቅምት ህዳር ይሄ ዓመት ምንም አልተሳካልኝም ካልክ አዲስ ዓመት ነው አብረን እንጀምር የት ቡርጂ የቡርጂ ብሔረሰብ የዘመን መለወጫ በዓል ወናንክ አያና ወና ታሪኩ እንዲህ ነው በሬና ትራክተር ግብርናን ከመቀላቀላቸው በፊት የአካባቢው ነዋሪ ለእርሻ መሬቱን የሚያዘጋጅበትን አንድን እንጨት በማህበር አንድ ላይ ወጥቶ ተመራርቆ ፈልጎና ከበረሃ አግኝቶ ይመለስ ነበር። ይህንን የእንጨት መሳሪያ ለማምጣት ታዲያ ብዙ ስርዓትን አልፎ ሰገን በረሃን ገብቶ ነበር። አባት፣ እናት፣ ወጣት፣ ጎልማሳ ሁሉም የራሱ ታዲያ የሥራ ድርሻ ነበረው። ወጣትና ጎልማሳው ቆንጨራና መጥረቢያ ለወገቡ ደግሞ የሸማኔ ቀበቶን አዘጋጅቶ ወናን ፍለጋ ነበር የሚወጣው። የእናቶችም ድርሻ ለምርቃት የሚሆን ስንቅን እነ ጎልጋ ሩቄ ጅንጋሬ የሚባሉትን ባህላዊ ምግቦችን ከ15 ቀን በላይ የሚቆዩ የማይበላሹ ምግቦችን ለወጣት ጎልማሶቹ ማዘጋጀት ነበር። የታላላቅም ድርሻ እርቅና ጸሎት፣ የአባቶች ምርቃት፣ በአጠቃላይ የመራራትና የመረዳዳት መንፈስን ማስተማር ነበር። በቡርጂ ብሔረሰብ በራሳቸው የጊዜ ቀመር አልፈው አዲስ ዘመንን ይቀበላሉ። የቡርጂ ብሔረሰብ የዘመን መለወጫ በዓል ማናሉት ወናንክ አያና